ይሄው ጨርሻለሁ። ጨረስክ? እሺ። እንዴ ቆይ ምንድን ነው? አባትህ ነው? የማ አባት? ያንተ ያማል እንዴ? የሳልከው እኮ እባብ ነው። አይ አባትን እየሳልኩ እያለ አወራረደ የተመቸኝና በዛው እባብ አደረኩት። ምን እየቀለድክ ነው ወይስ የምር ነው? በእርግጥ የሰጠኝ ፎቶ ስለጠፋብኝ በባዶ ከምሸኝህ ብዬ። እሺ የተቋቆረው ምንድን ነው? ስለሱ እንኳን አታስብ፣ ተሳስቼ የሰረዝኩት ነው። ቆይ ግን ጤነኛ ነህ? ምን ነው ደበረህ እንዴ? ሰውነቴ ላይ ተጫውተህ ደበረህ ትለኛለህ? ከደበረህ እኮ መሰረዝ ይቻላል። ፋራ ነህ እንዴ? የእናትህን ፋራ። አራበን በእናትህ። አረ በጣም ነው የራበኝ። በስመ አብ። አረ እኔ ልሞት ነው። ቤት ውስጥ ደግሞ አንድ ነገር የለም። አባይስ? እኔ እንጃ ወጣ መሰለኝ አላየሁትም። እንዴ ለምን ሙቤ ጋር አንሄድም? ዛሬ እኮ በዓል ነው። አረ ይኬድ በእናትህ ሙቤ ጋር። ያረ ሙቤ ጋር ሄደን ይበላለተ። ይኸውልህ አባዬ ግን እንዳትነግረው ይገለናል። አረ እኔ አልነግረውም በእናትህ። ና እንዴ መሰልስ ሙቤ እንዴ ሙቤ እያለ እንኳን አደረሳችሁ ሙቤ። ኢድ ሙባረክ። እንኳን አደረሳችሁ ሙቤ። ሀገራችንን ሰላም ያርግልን። ያው ድንበሩን ሰላም ያርገው። እስከ መቼ ድረስ የሰው ተላላኪ? እኛንም አድርገን አስመጪና ላኪ። እንዴት ነው አባዬ? ሰባቢያንስ እንደዚህ ነገርማ አያመልጥም። ሰዓቷ ላይ መጣ። ናና ግባ ግባ። ሰፈርጣም ውስጠኒ ግቡ ግቡ። እንዴ ምንድን ነው? ኢድ ሙባረክ። ግቡ በቃ ይመቻችሁ። እንዴ ግባ ይበላለት በቃ ሙቤ ጋር። ሌላውን ቤት እናወራለን። ግባ ግባ ይመቻችሁ። ቅዳሜ ነው እቀኑ ቅዳሜ ነው። እኔ ምን አቅላታለሁ? ቅንድቧን ተላጨችው። ቁማር ተበልታ ነው መሰለኝ። ምን አቅላታለሁ? የከሰረች አሮጊት። ቆይ አንዴ መልሼ እደውላለሁ። ማነው ቴክስት የላከልኝ? እንትን ቴክስት አይደለም ኖቲፊኬሽን ነው። ኖቲፊኬሽን እናም ስቀጥልልሽ ይሄ ግን ድግስ ዛሬ እንዴት ቮይስ ላከ? ያበደርኩትን ብር ሊመልስልኝ ነው መሰለኝ። አይ ይሄ ችጋራም አይደሙም። እንደ ባለፈው ወስዶ ሊጋብዘኝ ቢሆንስ? አይ እነሱ ፊት ለፊት አመኘውማ ቮይሱን አልከፍቶም፣ በኋላ ይሳደባል። ድንገት አደጋ ደርሶበት ቢሆንስ? ወሬ ነው አተ እንከባበር አይደለም ይሄ ውጣ። ምን አይነቱ ጀዝባ ነው? ለናችሁ ናስቲ አንዴ ስልክህን ስጠኝ። ስልክህን ስጠኝ። ፎቶዎችን እና ቪዲዮዎችን እንዳያቸው ዲሊት። ምንድን ነው ያልከኝ? አልሰማሁም። አንተ ነህ ቆሮና እንዴ? ስልክህን ዲሊት። አንተን እኮ ነው የማናገርህ። ይኸውና ምን የምደብቅ ነገር ያለ መስሎ ነው? ይኸው እንዴ ምንም ላይ አይደለም። ሰዓት ነው ማየት የምፈልገው። እንካ ምሮ የሚያፈዝህ እንካ። እሺ ጥጃ አሉ። ሄሎ ወይ ወይ ምንድነው ድምጽ? ቤቢ ምን ያው ናፍቆትሽ ነው? አረ ራብሽኝ ቤቢ፣ ራብሽኝ እኮ ታውቂያለሽ፣ ድምፅሽ የልቤ ምግብ እንደሆነ። ሃሎ ፓፓ ቀንሽልኛ። ምንድነው እያወራሁ ነው? የት ሆነ ነው ቤቢ? ምን እባክሽ፣ ከተማው እንዳለ ስጋ ቤት ነው የሞላው። አንዱ ስጋ ቤት ቁጭ ብዬ እኮ ነው። ታጉላለሁ። ዛሬ ደግሞ ስጋ ቤት ነን። ስማ እንደ ትናንቱ ሞቅ ይበላ። እንደ ትናንቱ ደረቅ እንዳይል ነጭርጭ እንዳይል። እንዴት አባ ነው የምገላምጠኝ ደግሞ? አታ አንገትህን ደፍተህ እንደ ድህነት ብትሰራ ይሻላል። ኧረ ቤቢ ተው በቃ። አውኩት። ያው አንዳንዴ ድህነት ላልፈለግሽው ውሳኔ ይዳርግሽ። ደረሰ። እሺ ቴንኪዩ። አልናፈኩም ቤቢ? እንዴ ቤቢ በጣም እንጂ ናፈቅሽ። ከናፈኩ ሳመኛ። ኧረ አባዬ አለ ቤቢ። እሳቸውንም ሳማቸው። ኧረ ስሟለሁ። ና አባዬ። ጭራሽ ስመኝ አንተ ግን እኔ እኮ በአንተ እድሜ እያለሁ ስማ፣ ወንዝ ዳር ሂጅ ለቤተሰቦች 70 ሊትሯ በዚህ ተሸክሜ ቀድቼ፣ በዚህ በኩል ደግሞ መጽሐፌን ይዤ ቤት ድረስ 70 ሊትሯ ተሸክሜ እያጠናሁ ነበር ቤት ድረስ የምሄደው። ፒያሳ ነው በወርቅ ያደግኩት ብለህ የለ እንዲህ የምን ወንዝ ነው? እና ፒያሳ ወንዝ የለም? ራስ መኮንን ድልድይ ስር ወንዝ የለም? እንደናንተ እንደዚህ ሴት ላይና መጠጥ ሱስ ውስጥ እንደዚህ አልተዘፈኩም ነበር በእናንተ እድሜ። እንዴት ነው ማሙ? ባሻ? ግባ 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 ግባ። የአብዮት ጠባቂዎቹን ደበደቧቸው አሉ አይደለ ባሻ? ታዲያ እኔ እኮ ነኝ የለጣጠፍኳቸው። እንዴ ባሻ? እንዴ ከዘይንዬ ጋውኜ ልቀቃት ይለኛል ባሻ። የኛ ኩራት እና ለዛ እኮ ነው ራሴን የቀያየርኩት። እንደዚህ እየተፈለግኩ ነው አሉ። አዎ ከተማው ተሸብሯል ባሻ። እስቲ ምንድን ነው ቅዳልኝ። እስቲ የግብጦ ነው ትንሽ ወዲህም አሞኛል። ማታ ስትለው ሲያምርናት በእናትህ ናፍቃኛለች። ልደውልላት ዜንዬ
ሄሎ ሄሎ ዘይንዬ ተጫዋች ሰው ነው። ገና መች ተጫዋወትን። ፒያሳ ላይ መተሽ ባሽይኝ ካሉሽ እንኳንስ የጭዌ የጨብሲ ማለሽ የተባልኩለት ሰው እኮ ነኝ። ማሙ ሰማህ አይደለ? እኔ እኮ ወንዝ ነኝ እኮ ወንዝ በለኝ ሲሳሳንጥ ዘፈን ልጋብዝሽ ዘይንዬ። ደስ ይለኛል። እናስገባም ሰርገኛ እደጅተኛ እናስገባም ሰርገኛ እደጅተኛ እናስገባም ሰርገኛ እደጅተኛ አልገባም ሰርገኛ አልገባም። በቃ እኔ ገለም ሙሽራው ሚዜ ነኝ እኔ። ተው እንዴ ማ ታው እኔ ናገባ በቃ እራሱ ነው ሰርገኛ እደጅተኛ ናገባ በለው። ወይኔ ምንድን አላገባትም በቃ እራሱ ነው ናገባ በለው። ለምናኛ 40 ዓመት ሴትዮ አሮጊት እኮ ላገባትም በቃ አናስገባም ሰርገኛ Sir, can I take your order? Can I get oh my goodness, are you Habasha? Habasha ነህ? አዎ ሀበሻ ነኝ። ሀበሻ ነህ እንዴ? አዎ እኔም ሀበሻ ነኝ። እንዴት ነህ አንተ? ሰላም ነህ? ይመስገን ሰላም ነኝ። እንዴት ነው ሁሉ ሰላም? ሰላም ነው። በጣም ነው ደስ ያለኝ። I'm happy to be honest ሀበሻ ስላገኘሁ ደስ ነው ያለኝ በጣም። ምን ያህል ጊዜ ሆነ? አሁን እኔ 3 አመት ሆነኝ እንደቀልኩ። አንተ አማርኛ ራሱ ጠፍቶብሃል እንዴ? ምን ያህል ጊዜ ሆነ? አሁን almost 10 ሆነኛ። ዋው 10 አመት ሙሉ እርግጠኛ ነኝ አገር ቤት ናፍቋል። ኖ 10 days 10 ቀኔ ነው ዛሬ። ምን 10 ቀን ትኩስ ነሽ? ለዛ ነው እንደዚህ የሚያደርግሽ። እና መናፈቀ ከአዲስ አበባ በጣም ብዙ ነገር እንጂ ምን ጥያቄ ያለው? ይሄ የፈራረሰው መንገድ የፈረሰው ፎቅ ምናምን በቃ ይሄ ቧንቧው ውሃ የሌለው እሱ አምፖሉ ምናምን መብራት የሌለው አላ አይ ሚስ ኢት እንዴ። እስካሁን መብራትና ውሃ ይጠፋል እንዴ? አንተ ሀገር ቤት ጠፍቶባል ማለት ነው እንዴ? እዛ እኮ የሚጠየቀው እንዴ ውሃ አላችሁ እንዴ ተብሎ እኮ ነው። መብራት ይመጣል እንዴ ነው የሚባለው እኮ እዛ። አይ በጣም ከባድ ነው። እኔ ወደ ስራ ልመለስ እባክህ። ከዚህ በሰዓት ነው የሚከፍሉት ታውቃለህ። ምን ልታዘዝ? ኦኬ ምን እፈልጋለሁ መሰለህ? ከናይ ጌት ስራ ወንድሜ። ኧረ ስራ፣ ኧረ ችግር ጠበሰኝ፣ ኧረ ችግር ቆላኝ ወንድሜ። ኧረ ተው አትቶኝ፣ ስራ የለም እንዴ? እንደዚህ የሚያደርግ ስራ እንኳን ሳይኖር ነው። የሷ አፍ ውስጥ እንዳልገባ ብዬ እኮ ነው እንደዚህ ሆኜ የምቀመጠው እኮ። አንዱ ሀበሻ ሲያልፈውን ቢያየኝስ እስኪ ደውሉ ሀገር ቤት ቸግሮታል ብሎ ቢነግራቸውስ? አይ ሀበሻ እንለያለን እኮ ታውቃለህ። አሁን ልብስን አውልቀና እዚህ ዕቃ ታጥባ። ኧረ እሺ እንዴ፣ ኧረ ደስ ይለኛል እንዴ። እኔ የምለው ግን ማለት ነው 2 PhD 2 ማስተርስ እና 1 ዲግሪ ያለኝ የሆነ እርገት አሰጡኝ። እሺ ዕቃ ለቅላቂ ትሆናለህ። 2 ማስተርስ PhD ስታደርጋቸው ወደ አጣቢነት ትገባለህ። ታማርጣለህ እንዴ ደግሞ ናይድ። ሀበሻ ሆነ ሌላ ዜጋ ማግባት የሌለ ለሁሉም ያልተሰጠ ትዕግስት ይጠይቃል። አሁን ለምሳሌ እንደዚህ አይነት ትዕግስት ለእኔ አልተሰጠኝም ነው ወይ? አሰብኩት እኮ አሁን እኔ ማለት ነው ነጭ ቺካ ገባውን በል ማለት ነው። ነጭ ቺካ ውጪ አንድ ቀን ቁጭ ብለናል ምናምን እያወራ ነው ቡና እየጠጣን ነው እና ቡና እየጠጣን እጣኑን ብታየው እጣን ምንድነው ብትለኝ አሁን ምንድነው ብላት ነው Hey babe, what is that smoke? እጣን Yeah, what is that? አሁን ደግሞ እጣን እንደሆነ ላንቺ ልናገር ነው ያው በእንግሊዘኛ ዝም ብለሽ ታጭባለሽ። Excuse me? ድሪንክ I tell you later. Okay, Zaddy. እንዴ እሺ አሁን ደግሞ ምን አደረኩኝ? እሱን አንተ ብትነግረን አይሻልም? በቃ ይኸው መንገድ ላይ የሆኑ ልጆች በእድሜ ጠና ያሉ ሰውዬን ሲደበድቡ አይቼ በጣም አዘንኩኝና ሄጄ አገዝኳቸው። ኢትዮጵያነት ማለት ይሄ አይደል እንዴ? እኮ ማንን ያገዝከው? ልጆቹ ነው። ስማ ፍቅረኛን እኮ መንገድ ላይ ያዩት። አንተ እንደዚህ ቆንጆ ነች እንዴ? ቆንጆ ነች አይደል? በጣም ነው የምታምረው። ይኸውልህ ቀን ከሌት ማለት ነው ከአይምሮዬ ወጣ አታውቅም። በቃ ሁሌ ስለሷ ነው የማስበው። ለምን ራሱ ከአንተ ጋር እንደሆነች አላውቅም። እኔን የመሰለ ወንድ እያለ ማለት ነው። እና አትጠብሰኝ። አረ አባዬ ደግሞ ቆይ እስኪ ዝም በል የሀገሬ ሕዝብ ሆይ እጅህ ለጠላት እንዳሰጥ። ወይኔ ሀገራችን በቀኝ ገዢዎች እጅ ትውደቅ። ውሃው በፈረቅ መብራት በፈረቅ ምግብ በፈረቅ። አረ እንደው ችግር ነው በርዳይ። እንኳን በሀገረ ሙቀጫ ውስጥ ወደምትገኘው ተልባ ከተማ በሰላም መጣች። ማን ነው ስምህ? ጋሜ። አንተስ? ጫኔ። አንተኛውስ? ኩንቴ። ከዚህ በኋላ ቶቤ ነው ስምህ? አልገባኝም። ታዲያ እንዴት አድርጌ ላስገባበት? የስልጣን ፍልስፍናው ምን ላይ ያተኮረ ነው? ያው ላቭ ላይ ነው። ላቭ ኢት ኔቨር ዳይ። ይሄ ሾው ምን ላይ ነው የሚታየው? በቅርብ ቀን በማሞቂ ለዩቲዩብ ነው የሚጀምረው። ስለዚህ ገብታችሁ ሰብስክራይብ አድርጉ።